የአማራ ብሔርተኝነት ከህወሓት ብሔርተኝነት በዚህ ይለያል። ለምሳሌ ሀገር ሊገነጥል አልተነሳም። ሐሰተኛ ትርክት ደርቶ ሐውልት አይሰራም። ሐሰተኛ ትርክት ተርኮ ሰዎችን አይገልም። ሐሰተኛ ትርክት ተርክቶ ርስት አያሰፋም። ሐሰተኛ ትርክት ተርኮ ጠላት የሚባል ሌላ ብሔር አይፈርጅም። ስለዚህ ከህወሓት ይለያል። መጽሐፍ ተጽፎለት የሚጠቃ ህዝብ ጥቃቱ ደግሞ ዘርፈ ብዙ በማምከል በበሽታ በማሰቃየት መሰረት ልማት እንዳይኖረው በማድረግ ከትምህርት ወደ ኋላ እንዲቀር በማድረግ በሀገሪቷ የፖለቲካ ስርዓት እንዳይሳተፍ በማድረግ በንግድ በእርሻ በሁሉ ነገር እንዲጠፋ ማድረግ ከዛ ደግሞ ጦርነቶች ውስጥ እንዲገባ ማድረግ ከዛ ከጀርባ መውጋት ከዛ ጎረቤት ሀገራት እንዲያጠቁት መሬት እየቆረሱ መስጠት ምንድነው ያልተደረገው? አማራ የሚባለው ፍጡር ወደ ኦርቶዶክስ እንመለስ። አማራ የሚለውን የኦርቶዶክስ ኮድ አድርገው ከሐረርጌ ከጎዴ